እንጃ ሁንሹ እስቲ ሰላም ውድ የቤኪ ኤንድ ሄርሚ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ትናንትና በሰራሁት ቪዲዮ ላይ ቤኪ በጣም ተናዶ በቃ ቤት ገብተን ራሱ ምንም ሊረጋጋልኝ አልቻለም ነበረ እና በስንት መከራ ስልኬን አሳይቼው ምናምን ነው የተረጋጋውና ዛሬ ቀኑን ሙሉ ደብሮኝ ነው ያልኩት እኔ ማለት ነው። እና አሁን ራሱ በቃ ሱቅ አልወጣም ብዬው ራሱ ወጥቶ ነው እና ምን አሰብኩኝ በቃ ከፍቶኛል መብሮኛል ምናምን ብዬ ቅውጥ አደርገዋለሁኝ እና በቃ ተስፋ ይሰጠኛል ምናምን ነገር እና እስኪ አሁን ተስፋ ቆርጫለሁ ስለው ምን ይለኛል? እስኪ ካሜራውን አንድ ቦታ አስቀምጠውና ሲመጣ ሪያክሽኑን አሳያችኋለሁኝ። ወደ ቪዲዮ ቤተሰብ እዚች ጋር አስቀምጨዋለሁ። ያው ስለሚደነግጥ እዚህ ጋር ቪዲዮ አለ ምናምን ብሎ ጭራሽ የምተው ላይ አይመስለኝም እና እኔ እዛች ጋር አቀመጣለሁኝ። ከዛ እንቀውጠዋለን። እንባ ከየት እንደሚመጣ አላቅም፣ ብቻ እሞክራለሁኝ። ብቻ ሲመጣ አሳያችኋለሁኝ። በዚህ ፍጥነት ደርሶ እንዳይሆን ድምፁ የሰማሁት ነው ጋይስ። ኧረ እምባ ያለ ኧረ እምባዬ ነው። ይሰማኛል። ሰላም ለዚህ አልገባኝም። ህይወት አስተምቶኛል። ምንድን ነው ያስከፋኝ? ሰው አለ ቤተሰብ ምናምን ደህና ናቸው? ቤተሰብ ደህና ናቸው? በቃ ሁሉም ነገር አስጠልቶኛል። ህይወት አስጠልቶኛል። ህይወት መሮኛል፣ ከፍቶኛል። በቃ ከኔ ጋር መሆኑን የደበረሽ በቃ ሁሉም ነገር አስጠልቶኛል። ምን ማለት ነው? አልገባኝም። ንገሪኝስ እስቲ ገና ምን ማለት ነው? ተርሹ ምን ማለት ነው? ከፍቶኛል እንዴ? አሁን ጊዜ ደህና ነበርሽ እንዴ? አይደለም ቆይ ነይ እስቲ ወይኔ ራሴ ነው ማመንጌታ። አሁን ጊዜ ደህና ነበርሽ ወይ? ምን ሆነሽ ነው እንዴ? እዚህ ሱቅ ደርሼ እስከመጣ ማዶ ብሎልሻል? ምን ሆነሽ ነው? በቃ ህይወት አስጠልቶኛል። ህይወት እጅ ብሎኛል። ስንት ዓላማ አለናል እንዴ? አንቺ ሆነሽ ነው የምርሽ ነው? አታናጅም እንዴ? ስንት ዓላማ አለን አይደል እንዴ? አንቺ ስንት ነገር ተነጋግረናል እንዴ? በዚህ ወጥ ይጅማል ስንት ነገር ተነጋግረናል እንዴ? መንገዳችን እንደጀመርን ምን ሆነሽ ነው ገና እንዴ? የራሳችን ህይወት እኮ ገና መጀመራችን ነው አይደል? ባንዴ ምን ሆነሽ ነው? እስቲ አንቺ ሆንሽ አናግሪኛ እንዴ? ምን ሆነሽ ነሽ? አታናጂ በቃ ሁሉም ነገር አስጠልቶኛል። ማሪ በቃ ተወኝ እንዴ? እኔ ግራ እያጋባሽኝ ነው። እኔ እንደዚህ ስትይ ለመጀመሪያ ጊዜ ነው። ምን ልበልሽ? እኔ ያው ግራ ይገባኝ እንዴ? እስኪ የምኩሽ ነገር አለ ንገሪኝ።
ያስቀየምኩሽ ነገር አለ? ሁሉም ነገር አስጠልቶኛል አልኩህ። በቃ ጥያቄ አታብዛ። ያስቀየምኩሽ ነገር ካለ ንገሪኝ። አንፈልግም። ምን ታዲያ እንደዚህ እኔ መሞት ነው የምፈልገው። መሞት? አንቺ ምን ሆነሻል? የት ሄደሽ ነበር? ምን ሆነሻል? ከመጀመሩ እንደዚህ ማሰብ ጀመርሽ? ዛሬ ሁሉ ልክ እንዳልሆነ አይተሃል። በቃ ከሁሉ የራሱ መረዳት ትችላለህ። በቃ ደብሮኝ ነው ያልኩት። በቃ እና ታዲያ እንደዚህ የሚያስብል ነው የምልሽ። እኔ ስንት ነገር አሳልፈናል። እንደዚህ ድረስ ይሄ እንደዚህ የሚያስብል ነው የዛሬው ነው። በቃ ትንሽ ተቀያይመን ነበር። በቃ ተታረቅናል እንዴ? በዚህ ሰዓት በዚህ ጊዜ ስንት ነገር መንገድ በጀመርንበት ሰዓት ወደኋላ መመለስ ማለት ምን ማለት ነው? እንደውም በቃ ብቻዬን መሆን እፈልጋለሁ። ምን ማለት ነው? ብቻዬን እፈልጋለሁ። በቃ ከቻልኩ ውጣልኝ። ውጣልኝ? ውጣልኝ በቃ። ምን ግራ እያጋባሽኝ ነው እንዴ? የት ነው የመጣሽው? እንደዚህ አይነት ነገር እኔ ከዚህ ቤቶች የት እሄዳለሁ? አንደኛ እሱ፣ ሁለተኛ እኔ ከመጀመሩ እንደዚህ ማለት የጀመርሽ ሲሸፋኝ መጽናኝ ምናምን የምትይኝ ውሸት ነበር ማለት ነው እስካሁን አይደለም? ነይ አንተ እያለ አይከፋኝም ምናምን ስትይኝ የነበረው ምንድን ነው? በቃ ምን ከፋኛ እንዴ? ሰው እኮ ነኝ፣ ከፋኛል እኮ። ታዲያ ከእሱ ጋር ምን ያገናኝ ነው? እኔ የቻልኩትን እያደረኩልሽ አይደል እንዴ? ወይስ ከአቅሜ በላይ ምን እንደሆነ ፈልገሽ ነው ንገሪኝ። ዝም አትበይኝ። ታዲያ ንገሪኝ። አናግሪኝ። ከአቅሜ በላይ ምን እንደሆነ ፈልገሽ አይደለም። እንደዛ የሚባል ነገር የለም። እኛ ስንት ነገር አስበን ስንት ነገር አቅደን አይደል እንዴ ይህን መንገድ የጀመረው? ነውር ነው። እንደዛ አይባልም ሲጀመር። በጣም ታዝኛለሽ። እግዚአብሔር እኔ በጣም አዝኜብሻለሁ። አንቺ አናግሪኝ። ሞራ ነገር ከቻልኩታል። በቃ እሺ፣ ስቀልድ ነው ማሪ። አባቴ ማሪ ስቀልድ ነው። የምን ቀልድ ነው እንደዚህ ነው? ወይኔ አንተ ስቀልድ ነው ማለት እንዴ? ወይኔ ፍቅር ቀልድሽን ይዘው ልጅነት ሲከንጨርስ እዛው ጨርሽና አሁን ሰው አታስወጪኝ፣ አታስወጪ። ማሽ ነው ልንገርክ ነው ናማይ ሲተይኝናት እሺ ኩና እዚህ ጉናስ እንደ እሺ ስቀልድ ነው እግዚአብሔርን ስቀልድ ነው። እንታን ከፈኝ ስንት ነገር እያሰብን ስንት ነገር ህይወታችን ለማሸነፍ ስንት ውጣ ውረድ እየገባን በይሳት ኑሮ መረረ የራሴ ነው። እንደዛ የምታስብ እኮ ነው ከእኔ ጋር የምትገናኘው። አይ ናሽ ትለኛለች። ናሽ ፍቅር ነው ትቀልድ ነው። የሆነ ነገር ነግሬሃለሁ። ናሽ ያሳዝናል።
ይቅርታሽ ቪዲዮ ነው ያቸው እዛ ጋር ጊዜ በላዊ በቃ ቀጥቅጦ ሊቀልኝ በጋይስ አይዞህ እሺ። አሁን በኋላ እንደዚህ አይነት ቀል ማለት ነው በስተት እንዳትቀልድ እሺ። ቦስ አትቀልድም አይደል? ቤተሰብ አይቀለድም። እንደዚህ አይነት ነገር ይቀለዳል አይቀለድም። በቃ ጥሩ አይደለም። አዎ ከፋክ እንዴ ማርያም? ምን ማለት ነው ማርያም? ከፋክ የምሬ ተሰላ እንዴ? ስንት ነገር እንዴት ብዬ ማርያም እንዴ ስማው ፈስከው ከፋሽ ቤተሰብ ቻው በላቸው። ቻው በላቸው። ቤተሰብ እንግዲህ ይመስላል ቆይታችን። በቀጣይ ቪዲዮ እንግዲህ እንገናኛለን። ዛሬ ሰላም የተለያየና እንቅልፍ ማለት ነው። የምር መሰለህ እንዴ? ምን ማለት ነው? እንደዚህ ያልቅሽ ነው እንስታብቼ ሸለክ እንደዚህ እኔ ሰላም ነው ብያለሁ እንዴ? እኔ ቢከፋኝ እንደዚህ እላለሁ እና እኔ ካንቺኛል አይደለም በቃ እሺ ካምባ እሺ ጋይስ ይመስላል። በቃ ሌላ ከእንገናኛለን።